ሰላም ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁልን። ዛሬ አንድ መረጃ ልናካፍላችሁ ነው። ከኬንያ የተሰማው አንድ በጣም አሳዛኝና ለሌሎችም ትምህርት የሚሆን አንድ ቪዲዮ ተለቋል። የቲያትርና የፊልም ዳይሬክተር እንዲሁም ደግሞ የተለያዩ ሙዚቃዎች ላይ የዶክመንተሪ ፊልሞች ላይ ዳይሬክት በማድረግ የሚታወቀው ሴም አማኑኤል ከኬንያ አንድ ቪዲዮ አጋርቶ ነበር። በቪዲዮ ላይ እንግዲህ እንደተገለጸው የቶኒቶር ኢቲኤል መልቲሚዲያ ስራ አስኪያጅ ሸዋሸዋ ሰራን የሚል መረጃ ነው ያጋራው። ይህን መረጃ መጀመሪያ ደራሲና ዳይሬክተር ቴዎድሮስ ተክለአረጋይ በፌስቡክ ገጹ ላይ እኛ ቤትም ሸዋሸዋ ገብቷል በሚል መነጋገሪያ የነበረ አንድ ጽሁፍ አጋርቶ ነበር። በዛ ጽሁፍ መሰረት እንግዲህ ሴም አማኑኤል ደግሞ ከኬንያ በቪዲዮ የተደገፈ መረጃ ልኮልናል። እንግዲህ ቶኒቶር ኢቲኤል መልቲሚዲያ የተለያዩ የሙዚቃ ክሊፖችን፣ የዶክመንተሪ ፊልም፣ መንፈሳዊና ዓለማዊ የሆኑ የቲያትርና የፊልም ስራዎችን እንደሚሰራ ይታወቃል። እንግዲህ በዚህ ድርጅት ላይ ዋና ስራ አስኪያጅና ባለቤቱ አቶ መሳይ አድማሱ ወዲያ ማዶ የተሰኘ በሴም አማኑኤል ዳይሬክት የተደረገ አንድ ቲያትር ለማዘጋጀት የድምፅና የመድረኩን ሁኔታ ቼክ ለማድረግ ሴም አማኑኤል ወደ ኬንያ እንዲላክ ይደረጋል። እንግዲህ ያው የቲያትር ባህሪ ምንድነው? ቀድሞ ቲያትሩ ከመዘጋጀቱ በፊት የሚዘጋጅበትን ቦታና እንዲሁም ደግሞ የድምፅና የመብራት ሁኔታውን ዳይሬክተሩ ቀድሞ ማየት ስላለበት ኬንያ ከደረሰ በኋላ የገጠመው ሌላ ነው። ሙሉ መረጃውን ከወዲያ ማዶ ቲያትር አዘጋጅ ሴም አማኑኤል እንስማው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ዛሬ ትንሽ ልብ በሚሰብር ዜና ነው የመጣሁት። ይኸውም አሁን የምገኘው ኬንያ ናይሮቢ ነው። እዚህ የመጣሁበት ምክንያት የወደ ማዶ የሚሰኘውን ቲያትራችንን ለማሳየት ነው። የወደ ማዶ ቲያትር ደራሲ ቴዎድሮስ ተክለአረጋይ፣ ተዋናዮቹ ሸዋፈራው ደሳለኝ፣ ሀረጎና አሰፋና የዋላሸት ዘሪሁን እንዲሁም ደግሞ በዝግጅቱ እኔ ሴም አማኑኤልና ስንታየው ታዬ ፋቡላ አዘጋጅተነው ለማሳየት ነበረ እዚህ ናይሮቢ የመጣሁት። ነገር ግን ምናልባት ቴዎድሮስ ተክለአረጋይ ደራሲው በፌስቡክ ገጹ እኛም ቤት ሸዋሸዋ ገባ ያለውንም ግልጽ ለማድረግ ያክል ነው። ምንድነው የሆነው? ይህን ቲያትር ኤክስኪዩቲቭ ፕሮዲሰር ሆኖ አብሮን እየሰራ የነበረው የቶኒቶር ኢቲኤል ትሬዲንግ ዋካ ፕሮሞሽንና ኢቨንት ባለቤት አቶ መሳይ አድማሱ እዚህ ሀገር ምንም መድረክ ባልተዘጋጀበት ሁኔታ ፕሮሞሽን ሲያሰራን ቆይቶ እኔንም ደግሞ የአውሮፕላን ትኬት ቆርጦ ልኮ ነገር ግን አየር ላይ ጥሎኛል። በተለይ እኔ ምንም አይነት ቅድመ ዝግጅት ሳላደርግ ድንገት ነው ተነስቼ የመጣሁት። ሐሙስ ቀን የመጣሁበትን ምክንያት ፕሮሞሽን ለመስራት ትኬት ሽያጮቹን በደንብ ኮንትሮል ለማድረግ በደንብ ለማህበረሰቡ እንዲዳረስ ለማድረግ እንዲሁም ደግሞ የተዘጋጀ የተባለው አዳራሽ ለቲያትራችን ምቹ እንዲሆን፣ ለተመልካችን ምቹ እንዲሆን ሳውንዱን፣ ላይቱን ቼክ ለማድረግና ምቹ እንዲሆን ለማመቻቸት ነበር። ነገር ግን እዚህ እንደደረስኩኝ ሐሙስ ዕለት 7 ሰዓት ላይ እዚህ ሀገር ፕሮሞሽኑን ሲሰሩ የቆዩ ትኬት ሽያጩን ሲያደርጉ የነበሩ ፕሮሞተሮች እጅግ በጣም ምርጥ ልጆች ማለት እችላለሁ ቆንጆ አቀባበል አደረጉልኝ። ከዛ ግን ይህን ቪዲዮ እንድሰራ ያስገደደኝን ነገር ነገሩኝ። ይኸውም ምንም አይነት አዳራሽ ክፍያ እንዳልተፈጸመ ከ4 ቀን በፊት ማለትም ሰኞ ፕሮሞሽኑ ይቁም እንዳላቸው ኤክስኪዩቲቭ ፕሮዲሰሩ መሳይ አድማሱ ፕሮሞሽኑ ይቁም እንዳላቸው ነገሩኝ። እጅግ በጣም ነው የሚያስደነግጠው የሚያሳዝነውና ምክንያቱን ለማወቅ ድንጋጤንም ምንንም ዋጥ አድርጌ ደውዬለት ነበረ። ነገር ግን መሳይ ስልኩ አይሰራም፣ ኦንላይን አልነበረም። ያው እንደምታውቁት በዋትስአፕ ነው ኮንታክት ላድርገው የሞከርኩት ኬንያ ስላለሁኝ። ከዛ ቀጥታ የደወልኩት የቲያትሮ ደራሲና ተዋናይ ወደሆኑት ባልደረቦቼ ነውና ውይይት አደረግን። በጣም እነሱም ደነገጡ።
ስለዚህ ከነሱ ጋር ስመካከር የወሰነው ውሳኔ የተቋረጠበትን ጊዜ ፕሮሞሽን የተቋረጠበትን ጊዜ በሚያካክስ ጉልበት ፕሮሞሽኑን እንድቀጥል ሰው ልጆቹም እንዲቀጥሉ እንዲሁም ትኬት ሽያጩ በአግባቡ እንዲሄድ ተነጋገርን ተመካከርን። ስለዚህ በተሻለ ጉልበት ፕሮሞሽን ለመጀመር በተነሳውበት ሰዓት ማለት ሐሙስ 10 ሰዓት ወይ 11 ሰዓት አካባቢ ድንገት ደወለልኝ። በኋላ ግን መክፈል እንደማይችል ነገረኝ። የአዳራሹን መክፈል አልችልም አለኝ። እጅግ በጣም አስደንጋጭ ነው ይሄ ብቻ አይደለም። አርብ እነሱ እንዲመጡ ከ3 ቀን በፊት ቡክ የተደረገ የአውሮፕላን ትኬት ነበር። ነገር ግን እስከ አርብ ድረስ አርብ 4 ሰዓት ነው ፍላይቱ ቡኪንጉ። እስከ 4 ሰዓት ድረስ ምንም አይነት ክፍያ የአውሮፕላን ትኬት ክፍያ አልተፈጸመም። ስለዚህ ፍላጎት የለውም። እኔ በጣም የገረመኝ ነገር ለምን አዳራሽ እንዳልተከራየ እያወቀ ፕሮሞሽኑ እንዲቋረጥ ማድረጉን እያወቀ የአየር ትኬቱን ለክሩ መቁረጥ እንደማይችል እያወቀ እንደማይፈልግ እያወቀ ለምን እኔን እዚህ ሊያንገላታኝ ሊልከኝ እንዳሰበ በጣም በጣም ትልቅ ራስ ምታትና ሚስጥር የሆነብኝ ነው። አጠገብ የነበሩ ልጆች ሊያጽናኑ ይሞከሩ። ነገር ግን የሥራ ባልደረቦቼ ሁሉም ሸዋም ሐረግም በተለይ የዋላሸት ዘሪውን እዚህ ሀገር ቤተሰቦች ስለነበሯቸው ጓደኞች ወዳጆች ስለነበሯቸው እኔን ቴክያር እንዲያደርጉ አመቻቹልኝ። እኔም እዚህ ሀገር ስለነበር የተማርኩት ኮንታክቶች አሉኝ፣ ወዳጆች አሉኝ። ብቻ ተረባርበው ጥሩ ነገር ሆነ። እጅግ በጣም ነው የሚያስደነግጠው። ማለት ለምን ይሄን ማድረግ እንደፈለገ ለምን በገዛ ስራው ላይ እንደዚህ መጨከን እንደፈለገ ነው ሚስጥር የሆነብኝ። እኔ እስከመጣሁበት ጊዜ ድረስ ስንነጋገር የነበረው እንደዚህ አልነበረም። ስለዚህ እኔ አሁን መልእክት ማስተላለፍ የምፈልገው እኔን አምናችሁ ድርጅቱን ሳይሆን ወይም መሳይን ሳይሆን አታውቁትም፣ መሳይንም ድርጅቱንም ፕሮፋይል ምንም የምታውቁት ነገር የለም። እኔን አምናችሁ ሙያተኛ ነው ሙያውን አይበድልም ሙያተኛውንም ለክፉ አይሰጥም ብላችሁ አብራችሁኝ ይህን ፕሮጀክት ለመስራት ደፋ ቀና ያላችሁ የሥራ ባልደረቦቼ ደራሲውን ጨምሮ ተዋናያኖቹንም በጣም ይቅርታ መጠየቅ እፈልጋለሁ። እጅግ በጣም ልብ የሚሰብር ነው፣ ይገባኛል። እኔም ጉዳት ላይ ነው ያለሁት። አዲስ አበባ መጥቼ ነገሮችን ቦታ ማስያዝ እስክንችል ድረስ ይቅርታ ይድረሳችሁ ለማለት እወዳለሁ። እዚህ ናይሮቢ ያላችሁም ኢትዮጵያውያን እና ኤርትራውያን ቲያትሩን ለማየት ያላችሁን ጉጉት እጅግ በጣም አይቻለሁኝ። በጣም በርካቶች ማለት ነው። ምናልባትም ፕሮሞሽኑ ባይቋረጥ እና ትኬቱን በአግባቡ ሸጠን ቢሆን ኖሮ ከ2 ቀን በዘለለ ቲያትሩን ማሳየት ግዴታ ውስጥ እንወድቅ እንደነበር ነው ያየሁት። በጣም በርካታ ኢትዮጵያና ኤርትራውያን እዚህ በስደት ያሉ ወገኖቻችን በጣም ተነሳሽነታችሁን አይቻለሁኝ። ፍላጎታችሁን ናፍቆታችሁን አይቻለሁኝ። የእውነት እግዚአብሔር ይስጥልን። እንመጣለን። ሌላው ግን እኔም እሱም ኦርቶዶክስ ነንና እጅግ በጣም የምወዳት እናቴን የቅድስት ወላዲተ አምላክን ስም ስለጠራብኝ አብረንም ደግሞ በጋራ የተለያዩ ገዳማት ኮኬለሽን፣ ስውሯ ማርያም፣ አቡነ ጨጌም አብረን ስለሄድን ይሄ ልጅ ክፋት የለውም መንፈሳዊነቱን አሳይቶኛል። ስለዚህ እንደዚህ አይነት ክፋት ይሰራል ብዬ ስላልጠበቅኩ ስላልገመትኩኝ ነው እነዚህንም ሰዎች እዚህ ማጥ ውስጥ የከተትኩት። ስለዚህ ይህንን ቪዲዮ የምታይ ከሆነ መሳይ እግዚአብሔር ይፍረድ። አምኜሃለሁ፣ አምኜህ ከድተኸኛል። እኔም ብቻ አይደለም እኔን አምነው የመጡትን ሁሉ ከድተሃል።
ስለዚህ አዲስ አበባ ስመጣ ሌላውን የቀረው ነገር ምንፈታ ይሆናል። እስከዛው ጊዜ ድረስ ግን እግዚአብሔር ይፍረድ። እኔ እናንተ በጋራ የገባናቸውን ቃሎች ታውቃለህ። እኔ እናንተ በጋራ የረገጥናቸውን ቅዱስ ስፍራዎች፣ ገዳማት ታውቃለህ። ፍርድን ከእግዚአብሔር እጠብቃለሁኝ። እንዲሁም ደግሞ በመላው ዓለም ያላችሁ ኢትዮጵያውያን ጠብቁን ማለት እፈልጋለሁ። እጅግ በጣም አመሰግናለሁ።